እኔ የቤቱ ስንተኛ ልጅ ነኝ? እኔ ለፍቅር ጊዜ የትኛውን ሰዓት እመርጣለሁ? ሰላም እንዴት ናችሁ? ሰላም ውድና የተከበራችሁ የኛ ውድ ፋሚሊዎች እንዴት ናችሁ? እንዴት ናችሁ? ሰላም ነው? እንዴት ናችሁ? ውድ ቤተሰቦቻችን እንግዲህ ተመልሰን መተናል። ባልነው መሰረት አንጣፋም ባልነው መሰረት እያሳየናችሁ ነው። እንግዲህ እየመጣ ነው። አሁን ደግሞ በዛችሁ እስከተሉ ሁለት ቀን በተከታታይ መጥቶ በዛና አለ። ይቅርታና ስላልተመቸን ነው ያስማችን። ይቅርታና አንጠፋም ነው የቀሳመት መተናል እና ዛሬ ስንመጣላችሁ በአዲስ አይዲያ ነው። ምንድነው? እንተዋወቃለን ወይ? እንተዋወቃለን አሁን ነው የሚፈተሸው። የምሬን እኮ ብዙ ጊዜ ሰው አብሮ ይላል፣ አብሮ ያመሻል፣ አብሮ ያድራል፣ አብሮ ይቆያል። ብቻ ግን አይተዋወቅም። ምን ያህል ድረስ ወይ ደግሞ ቢተዋወቅም ምን ያህል ድረስ ነው የሚተዋወቀው የሚለውን ነገር አይታወቅም። እና ዛሬ እሱን ነገራችን የኔና የፍቅርዬን የመተዋወቅ መጠን ለማየት ጉዱን ነው ማይለት ማይልሻል ምኑ ጋር ነው እስቲ የተላለፍ ነው የሚለውን ነገር እናያለን። ወይ ደግሞ አንድም ልንሆን እንችላለን። እኔ እንደማልሳሳት እርግጠኛ እኔ አውቃለሁ። አለመተዋወቅ ጥያቄ አለመመለስ አለመተዋወቅ አይደለም። ዛሬ እንግዲህ በመጀመሪያ አይወላችሁ ከፊት ለፊታችን ያለው ቪው እንዴት እንደሚያምር በእውነት አንድ ያሳየው እውነት እንዲህ በተንጣለለ ቦታ ላይ እኔና ፍቅርዬ እንጠያየቃለን። ግን እንዴት ነው ቅጣት ይኑረው አለመተዋወቃችን ላይ? ያሸነፈው ኦብቪስሊ እራት ይጋብዛል። እሺ የተሸነፈ ይጋብዛል እኮ የተሸነፈ ይጋብዛል። ያሸነፈ ተጋባዥ ነው ማለት ነው። ከዛስ ሌላ እራት ብቻ በቂ አይደለም። እራት ያው ሰው የፈለገውን በቃ አሸነፈ የፈለገውን ማዘዝ ይችላል። በቃ ስለዛ ራስህ ለምን ተጣደፈው እንደዚህ? ችግር የለም። እራት ብቻ በቂ አይደለም። እሺ ከራት በኋላ የምፈልገው ነገር ይሁሉ የመቀጣት አቅሙ አለ ፈጣሪ በጣም እንደምታሸንፍ እርግጠኛ ነሽ? አዎ። እሺ እኔ ምን ያስፈልጋል? ማላውቀው ነገር የለም። ወይም ባለቤትሽ ምን ያስደስታል? እሱ ምንም ደስ ይላል። ካይ እነሱ የሚሉት የሚሰራበትን ነው። እሱ ሲጀምር ያስደስታል ትላ አለችና እሺ እኔ ይዘዋለሁ ችግር። እሺ የሚያስደስት አይ ቲንክ አሁን እንደዚህ አሁን እንዳለንበት አረንጓዴ አይነት ቦታ ደግሞ አሁን ያለንበት ጫጫታ ነው እና ከምትወደው ሰው ጋር ከኔ ጋር ምናምን ታሳልፈው ጊዜና የሚያስደስት ስራ መስራት ነው። መልሻለሁ ሀፋፍ ነው የቀረኛለ። አይ ሀፋፍ ነው። እኔም እንደሚያስደስተኝ ልክ ነሽ። አሁን ግሪን ቦታ ላይ ምናምን ጸጥ ያለ ቦታ ላይ ምናምን ደስ ይላል። ትንሽ ደግሞ የቀረሽ ፓርት እምነት ቦታ ቤት ነው ቤተክርስቲያን። ኧረ መልሰዋለች የምር። እኔ እምነት ቦታ ቤት በጣም ደስ ይለኛል። ሰላሜ እዛ ነው ያለው፣ የሁላችንም እዛ ነው እና አንድ መልሰሻል። እኔ ይገርማል፣ አታመልጠኝም። እሺ ሁለተኛ አንቺ ነሽ። እኔ ነኝ። እኔ የቤቱ ስንተኛ ልጅ ነኝ? የቤታችን ስንተኛ ልጅ ነኝ? እሺ ሶስተኛ አይደለም ሶስተኛ። እንዴት እርግጠኛ ነኝ? ሁለተኛ ግን ሶስተኛ ነኝ ማለት ሶስተኛ ነኝ። እንዴት እርግጠኛ ነኝ? ሶስተኛ ነሽ? አውቃለሁ።
አንበሳው አንተ ሁለት አልክ አታጣቂኝ በቃ የመጀመሪያው ልጅ ያወራል በኋላ ስትወጣ በቃ አንድ ኩለን ያው ትንሽ ነገሮች እኮ ናቸው ሞረጥ የሚያስገኙልኝ እኔ ማልወደው ነገር ውሸት እኔ ነኝ እሺ የሚያናደኝ ነገር ምንድን ነው? የሚያናደኝ ነገር ምንድን ነው? ይሄን አትመልሰው። አንቺ የሚያናድሽ? አዎ ፍቅር ማለት ነው። ይሄን በሰፊው ልንገራችሁ። ፍቅርን የሚያናዳት የሆነ ነገር ምንም ነገር ብቻ በየሆነ ባልሆነ ነገር እንዴት ልበልሽ በእንትን ስትጠየቂ በቃ የሆነ ዲስሪስፔክት ያለው ነገር ዲስሪስፔክት አትወጂም? አዎ ትንሽም ዲስሪስፔክት ካለው የሆነ የሚደብር አይነት ሰው ነሽ። አዎ ይሄ ይመስለኛል። ሀፋፍ ነው። እሺ ሌላም ልሞክር? ሞክር። አንድ ቻንስ ልስጥ። የሚደብርሽ? ውሸት ይደብረኛል። እኔ የምፈልገው መልስ አለ እኮ ነው። ኦኬ ያሰብኩት መልስ አለ። እሺ አንቺ የሚደብርሽ? የሚያናድደኝ ነገር ነው ያልኩት። የሚደብርሽ ብለህ የሚደብረኝ ምንድን ነበር ብዬ ተመለስኩኝ። የሚያናድድሽ በቃ ተሸነፍ። ምንድን ነው እንዴ የሚያናድድሽ? ማን ነገር እንዲያውንና እናቴ ትሙት አይደለ? በቃ ተው ይቀር በቃ እኛው ጋር ይቀርተው። እሺ ምንድነው? እኔ ስልክ ሳታነሳልኝ ስትቀር በጣም ነው የምናደደው ማለት ነው። እኔ ስልክ ሳይነሳልኝ ሲቀር እግዚአብሔርን በጣም ነው የምናደደው። እኔ እኮ አላነሳም አውቃለሁ፣ ግን ሰው ካላነሳልኝ በጣም ነው የምናደደው። አታነሳም ትላንት አላነሳም። ወይኔ ያው ግን ረስቼዋለሁ። አንቺ መቤቴና ወይ በጣም ነው የሚደብረኝ እግዚአብሔርን። እሺ ቀጥል። እሺ ስለዚህ እየመራውክ ነው። አንድ ላይ ዋሉ እየመራው ለምሳሌ ማለት ነው እኔ ምን አይነት ምግብ ነው? ይሄ ጌታ ሆይ ልጠይቅ ነበር፣ ግን አንተ የምትወደው ሩዝና ቀይ ስር። ኧረ ተወቅ ናቲ ትሙት። ኧረ ምን እሺ ነው? ኧረ አበከኝ በጣም አበከኝ። እሺ እኔ ምግብ ነክ ነው፣ ግን ምን ይሳካልኛል በመስራት ማለት ነው። ምግብ በመስራት አዎ ምኑ አሪፍ ነው? የፍቅር አሁን ያውቃለሁ። አይ ነው ሁሉም አሪፍ ነው አውቃለሁ። ስፔሻሊ ሩዝ የሚወደው ምግብ ይጠቅሳል። ሩዛ ያው ብዙ አሉ፣ አንዱ ነው። እስኪ ካፌር እሺ ሞክር። እጃው ተነበር ክትፎ የብቻ እንትን ክትፎ ቀላል ነው፣ ማሸት ነው። ያው እሱ ከምግብ ሰርክ ማንንም ያለ የለም። ክትፎ ማሸት ነው፣ ቀላል ነው። አዎ ቀላል ነው፣ ክትፎ ቀላል ነው። እሺ ማለት ቀላል ነው። ቅመማ ቅመም ይዋጣልሽ ምግብ። አንቺ አዎ ይዋጣልሽ ምግብ። እንትን ይሄ ምንድን ነው? ፓስታ ምናምን ፓስታ ምናምን ለማለት ነው። ይሄ የፈረንጅ ምግቦች ማለት ነው። ኦኬ ሽሮ መስራት ነው እንዴ?
ምስር ልል ነበር ግን ማለት ነው ምስር እኔ እንጃ ወይ ምስር በጣም ይጣፍጥልኝ ማርያም እኔ ምስር ማዘር ብቻ አሰራ ነው የምበላው ወይ ማርያም እኔ በቃ ቤት ላይ ስራው ነው የምባለው ማርያም በጣም ትችላለሽ በጣም ነው ትችላለሽ ማርያም የተከከው እችላለሁ ማለት አልፈልግም ግን በቃ በጣም ነው እግዚአብሔር ሰርቺ ነው የምጋብዝ ትመሰክራለህ ግን በዚህ መሀል ማስታወስ ያለብህ ነገር 2 ባዶ እየበራው አዎ ባይዘውን እየጠየቅሻለሁ ጥያቄ ቀላል ነው እንዴ እንድትል አልፈልግም ሆኖም ጋር ትቀጣለህ ከባድ ጠይቀኝ እኮ በቃ የካ እንደዚህ ከፈልክ አንተ መጠየቅ ትችላለህ አይደለም እንዴ እኔ የማታውቂውን ነገር እሺ ጥሩ በጣም ጥሩ ምንም አላውቀው ነገር የለም ባይዘው እኔ ለቤቱ ስንተኛ ልጅ ነኝ የመጨረሻ ልጅ ነህ መልስሽን እርግጠኛ ስትሆኚ እርግጠኛ ነኝ ብለሽ መልሽ የመጨረሻ ልጅ ነህ እርግጠኛ ነሽ እርግጠኛ ከሆንሽ ነው እርግጠኛ ቆይ የመጨረሻ ልጅ መሰልከኝ የመጨረሻ ልጅ ነህ እርግጠኛ ነሽ እንዴ መለስኪ ነው እርግጠኛ ነሽ በመልስ እንድጠራጠር ታረጋኝ አዎ ጌታ እኮ እርግጠኛ ነኝ እሺ አይ ነገር አላማረም እኔ ከዘፋኝ የምወደው ከወንድም ከሴትም ጥራ ምትወጂውን ዘፈን ነው ከሴት ጂጂ ከወንድ ዳይጽጌ እወደዋለሁ ግን አንድ አሁን ጂጂን ብቻ እኮ አይደለም ከሴት ሙዳ አንድ ጂጂ ነው አይደል እንደዛ አይደለም ምን አይነት ዘፈን ነው እኮ ከዘፋኝ አልኩ ምን ዘፋኝ አልኩኝ እንዴ ዊዝሚ ከውጪ ነው አይ አገርስት ከድሮ ነው ካሁን መልሱ ልንገር አይደለም ነው ከድሮ ነው ካሁን ነው ከድሮ ወዳቻለሁ ግን አይደለም አለ የሆነ ዘፈን ግን ስትሰሚ አቃጥሞ አያውቅም አረ ያውቃላት ልመልስልህ ታምራለች እንዴት አልጠራኸውም ግን አንድ ቀን አላውቅም ብለሽ ታውቂም ልክ እንዳየው ይስተውባል ልቤ ለሁለት ሲከፈል ወንድና ከሴት አንተ ቴድሮስ ታደሰ ከአንድ ማዲንጎ አፈወርቅ ናቸው ሁለቱ ናቸው እኮ አይደለም በጣም ሞዶ ማዲንጎ አፈወርቅ እሺ ከሴት መለሽ በል እሺ ከሴት ሚካያ አጫሉ እንዴሳ አጫሉንም ሁሉንም እንወዳቸዋለን ግን እኔ ያው እኮ ማዲንጎን በጣም ነው የምትወደው ማዳምጠው ብዙ ጊዜ ማዲንጎን ነው እሺ ከሴት ጂጂ አይደል አስተያወቀ
አይደለም ከሴት ግን አለ ሀ እኮ ግን በቃ እየጠበኩሽ ነው። ኦኬ አው በደሰለኝ ወዳታለሁ ግን አይደለም እኔ ያሰብኩት። ኦኬ ከድሮ ነው ከአሁን ነው? ከድሮ ነው። ያለው እንደዚህ ማለት መፍት ነው ወይዘው ምን አነባለሁ ነው አይን አጥቅለ ነፃነት ነው ፈስ ግን ነፃነት አይደለች በቃ ዘሪቱ ኧረ አይደለች እሺ ለማንኛውም በዛ ወርቅ ትባላለች አውቀህ ለመቅጣት አይደል ማርያም ነው ጌታ አውቀው ነው በዛ ወርቅ ትባላለች ምን ነው እየመራው ነው 2-3 እሺ አንቺ ነሽ በውሸትም ቢሆን አፋፍሮ መቤቴ ምንድነው ማፋፍሮ በዛ ወርቅ ነው በጣም ነው የምትመቸኝ በዛ ወርቅ ማና በዛ ወርቅ እኮ ዘፈና ነው እናቴ ትምታቻ እሺ አንድ ዘፈን የምትወዳ ከሆነ መቼ ዘፈኖቹን ያውቃል ዘፈን እኔ ያልኩሽ ዘፈኝ ያልኩሽ እናቴ እኔ ዘፍንልህ ነበር አይ በቃ ዘፈን ይሄው እዚህ አፋፍሮ ተያዘ እግዚአብሔር እንጃ ያጀተ በቃ ተነጋገርና ሊከሳተር በቃ አይደለም በቃ ሞዶን አታስገድጂኝ በግድ አታስገድጂኝ ያሙከ እሺ በጣም ሞዳ እኔ ጥያቄ እሱ ነው ይሄን ዘፈን ዝፈንልኝ ብዙ ነው ያላት ምንሽ ነው አሁን የእሷን ዘፈን ማአዩ የሲ ዘፈን ወንድ ልጅ መቤቴን ብዙ አይሄድም ከኔ ጋር መቤቴ ንገረኝ እሺ ርዕስ በግጥም አድርገን ንገረኝ እኔ ዛሬ አልፋታ አንተ የሚለው ማለት ነው የእናቱ ለታው ወጀዳ ማርያም የእናቱ ለታዋ ላነሳ ወዳል ተከነቷ ብዙ ነው እሱ ዘፈን በጣም ነው የምወደው የዘርቅ ነው ማርያም በል ለምንድን ነው ቀይ ማታሚ እኮ ቀይ እነዚህ ነው እንዴ እኔ አሁን በዛ ወርቅ ነው አልኩሽ በቃ ማመን እኮ ነው እሺ ደጁ ምናምን ስትይ እኮ የምትጃ አላልኩሽ እኔ እሺ ሞዴ ቤት እንስሳ ምንድን ነው የቤት እንስሳ ውሻ የቤት እንስሳ ታዲያ አልወድም ውሻ እሺ ድመት አይ ወይ በስመ አብ ድመት ደግሞ በጣም የቤት እንስሳ እኮ ታዲያ አሉ እንዴ ብዙ አሉ እንትን ራግቢ ጥንቸል አይደለ አንቺ ምንድነው ጥያቄሽ ከብቶሻል የቤት እንስሳ የቤትና የዱር አለ የቤት እንስሳ ያልኩት እኔ የቤት እንስሳ ውሻ ድመት አትንጭ ነሽ እናቴ ትሙት ፍቅር እናቴ አልወድም ጀመርት የቤት እንስሳ ምንድነው የቤት እንስሳ ሊመጣልኝ እንጂ አላውቅም እውነት ለመናገር እንደዚህ እመቤቴን ምንድነው ያልተማሩ ነው የመጣው አለ ልጅ እናቴ እንዴ ምን ለምን አትወድም አላወኩትም እኔ በግ ነው የምወደው ጀጓህ ነው በግ አረ መቤቴን ግን እናቴ ትሙት ምንድነው ምን አይነት መልስ ነው መቤቴን ከበጋ ሆነ ቤት ውስጥ እንዴት በረት ነው እኔ ግቢ ውስጥ ነው ማስረው
እናቴም ይሄ አይቆጠርም። ይሄ አይቆጠርም። ውሻ ነው በእውነቱ እንዳንተ ላፋፍር ብዬ ነው። ኢንሻአላህ ስለዚህ 3-2 እየመራሁ ነው። ሆነም ቀረ ይጠፋፋና 1-0 ይሁና። አሁን ማን ሆነ ነኝ? እኔ ለፍቅር ጊዜ የትኛውን ሰዓት እመርጣለሁ? ማርያም ሜሞሪስ ነው መጥቶኛል። አለሽ ጥያቄ ብራራልኝ። እኔ ለፍቅር ጨዋታ የትኛውን ሰዓት እመርጣለሁ? ካልሆናቸው እንደማንኛውም ሰው እንግዲህ ማታ ነው የሚሆነው። ማታ በስትክክል እርግጠኛ ማታ እኔ የምመርጠው ሰዓት እርግጠኛ ነሽበትን ሰዓት እንዴት አውቃለሁ? ጊዜ ማታ እኔ አልመርጥም ሰዓት ጊዜ አልመርጥም። እሺ 3 እኩል ነው። ኧረ እባክህ ማርያምን ይሄ ጥያቄ ጀመር አይቻልም። አዲስ ጠይቅ። እኔ ፍቅረኛ አይደለሁ ከዛ አውቃለሁ። ሚስት ባለቤት አይደለም። ማወቅ አለብሽ። አልነገረችኝም። ታዲያ ሚስትክ እኔ ምልዳለሽ እንዴ? በምን አቻምልሽ? በምን አቻም ልሁን ሳይሆን በስትክክል ነው የምትጠይቀኝ። አታፋፍር። ማርያምን እያፋፈረ ነው። አንተ አዳኝም እንዴ በስትክክል? እሺ እኔ ድሮ ከሚዲያ ስራ ሰርቼ አውቃለሁ። ወይ በስመ አብ በጣም ብዙ ስራ ሰርተሃል። እኔ በማውቀው ዘርዝሬ ማልጨርሰው አሁን አንድ ብቻ ቶሎ ጥቀሽ። ዲኮር መልሻለሁ። እሺ ጠይቂ። እኮ ዲኮር እናውቃለን እናንተ እኮ። አሁን የመጨረሻ ጥያቄ ነው። እሺ ኦኬ፣ ባንተ ነው የሚያልቀው። እኔ አንተ ጠይቃለሁ፣ ከዛ አንተ ጠይቃለህ። ችግር የለም ማለት መርጬ ነው የሚያልቀው ጨዋታ። እሺ የወገቤ ቁጥር ስንት ነው? ማርያምን ያላቀውም። ቆይ እኔም አላቀውም፣ ግን ገምት ስንት ይመስላል? አቤቴ ነው እንደዚህ አይነት ምን ማለት ነው? ስንት ጸጉሬ ስንት ነው ማለት እኮ ነው አሁን እያልሻለሽ የማታውቂውን ነገር ነው እንዴ? በቃ አንተ እንትን ለማለት ነው እንጂ። እሺ አሁን ቁመቴን አውቀዋለሁ። ቁመቴ ስንት ነው? ይሄ ቁመት ወገቤን ስለማላውቀው መለስ ካልመለስክ አላውቅም። ቁመቴን ነው የማውቀው። ቁመትና ክብደቴን አውቃለሁ። 65 ሜትር ከ65። እሺ አይደለም 67 አንድ ይመለስኩ አይደለም ማለት አይደለም 67 65 68 ከዚህ ውስጥ 68 ክብደቴስ መች ሁለቱም መለስ? ክብደትሽ ይቀያየራል ማለት አሁን እኮ አሁን ላይ ነው ጧት ተመዝኛለሁ። ጥሩ ነው አዳብሪ እንደዚህ ተመዘኝ። ግን አሁን እኔ ምንድነው መሰለሽ አንቺ ኪሎሽ ማለት ከስቻለሁ ካልኩት እንግዲህ 58 ማርያም በያልኩኝ ደንግጬ እኮ ነው። ጌታ አዎ ጌታ 58 ነኝ። እመቤቴ ናዴቶ ፈገምት እኮ እመቤቴ ነው። ስንት ነህ? አቅሻለሁ አንቺ 3-2 እየመራሁህ ነው። አሁን 4-3 ሆንኩኝ እኔ 4-3 ሆነን እኮ ብቻ እየመራሁህ ነው። የፍቅር ጨዋታን አልመለስሽም። ይሄን አልመለስሽም። አዎ እኔ እሱ አይቆጠርም። ለምን ነው የማይቆጠር? ለምን አይቆጠርም? እሺ አይቆጠር። እሺ ለነገሩ እኔ ራሱ አላውቀውም ዘል እኮ እንደዚህ ነገር አድርጌ አላውቅም። እዛው እንደምታውቁት ፋሚሊዎች እንዲህ ጥያቄ ላይ ከዚህ በፊት እንተዋወቃለን። አዛ ከስር ሚስት ከመታ አንተ ትላለች። ኧረ እኔ ሚስት የለኝም አላገባም። ምን ይመናኝ እኔ መንኩስ ያሳያቸው አትገመተው እንዴ? እሺ ቀጥ ዘላስት የመጨረሻ ጥያቄ ነው። ወይ አቻ ትሆናለህ? አቻ ሆነን ማንም ሳይቀጣ ያልቃል። ይሄ ጌም እየመራለች ማርያምን ነኝ ለቤቴን እየመራሽ አይደል? እንደውም በልጭሽ ነበረ። ከዛ አንዱን ካንስል አደረኩልሽ። አቻውን አንተ እየመራው አይደለም
እኮ ያው አትፈር እየበራው ነው ቀጥል አንተ ጠይቅ ኦ ማይ ጋድ ማለቂያው ነው ባይ ዘ ዌይ ይሄ ጥያቄክ ነው የሚያስቀጣህም አቻ የሚያስወጣህም እና አስበህ ጠይቅ እሺ እኔ ጫማ ቁጥር ይስጥ 40 ዝቅ ልበል ከፍ ልበል አረ ለምን እንዴ አንቀድም ዘፋኝ ሲባል ዝቅ ልበል ከፍ ልበል ቁጥር ከፍ ካልሽ ዝቅ ካስ ታገኛለሽ እኮ በቃ አንዴ ነው እኔ 58 አልኩ ኦኬ ስለዚህ አንተ ደግሞ ሜትር ከ65 ከ67 ከ68 ነው ያልከው እኔ 3 ነው የምጠራው 39 40 41 42 ነው ማርያምን እኔ ግሬ ትልቅ ነው ያው 42 ነው ማርያም 42 አረ ኔትወርክ ይዞሽ ነበር እኔ እናት ላቆሽ ነው 42 በቃ ለማንኛውም የዛሬ ጨዋታችን አሸናፊነት በኔ ዳግም አራቸው ልጣ ነው አይደለም አቻ ነበርና አሁን ከዛ በኋላ አይደለም እየመራውክ ነበር እና ካል እኔ ቅድም ምሽታስድም ብለሽኝ ራስ ለምን ማርያምን 42 ነው እሺ አንተ አራታቻ ቴንክ ዩ ቤተሰብ ለማንኛውም የዛሬ ጨዋታ አቻ ሆነናል ሌላ ጊዜ ያያለ ቻው ያቸው ማይት ካዲስ አቂል ጨርስና ታዲያ ነገር ራስቆን ነውና እኛ እዶች ዛሬ ባቻ አልቋል በሌላ ባሪ ቪዲዮ እስክንገናኝ ድረስ እንወዳችኋለን